አቸው ስንት በጎች ይቀርዋል? 1998 የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸር እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልን። ሌሎቻችሁስ አልሰራችሁ? እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልካል? እሺ አቤል ሰርተሃል? ኧረ ቲቸር ረስቼው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸር አልሰራሁም። ከዳግም ጋር ስትለፋደድ አንዴ ምትል ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለሽ ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስር ቲቸር፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ልስተ አጥናው ለፈተና ይመጣል። አጁዚያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛው ውሳኔ። አንተ ለቅላቂ አንተም ይዘህ እንድትመጣ እና ታዲያ እኔ አንተን ያለ ቂጥ ነው እንዴ ላኳለች? እስቲ አንድ ያበረጨው ቀልቀልልሽ አስቂኝ እስኪ። ሁለት እናቶች ነበሩና ልጆቻቸውን ብር ተበዳድረው ምናምን ቻይና ይልኳቸዋል ማለት ነው። ከዛ ከሄዱት ሁለቱ ልጆች አንደኛው ለእናቱ መኪና ይገዛል፣ ቤት ይገዛል፣ ብድዋን እንዳለ ይከፋፍላል። በቃ ላይፎን ይልል ያጣፍጥላታል ማለት ነው። ከዛም በኋላ ይሄንን ሁሉ ያየች አንድ የዛኛው ልጅ እናት ግራ ተጋባና ልጅየው ጋር ተደውላለች ማለት ነው። ሰማይ እኔ ልጅ ትሏለች። ወይዬ እናቴ ምናምን ነገር ሲላት ቆይ አንተን የኔ ላኩ ትሏለች። ቻይና ነው አይላክሽም ምናምን ነገር ይላታል። ከዛ እና ታዲያ ምንድነው ካንተ ጋር አብሮ ሄደ ጓደኛ ለእናቱ ቤት መኪና ስንት ነገር ሲገዛ አንተ ድጋሚ እኔን እየደወልክ ብር ላኪ ትለኛለህ? ምንድነው ችግር ምናምን ነገር ትሏለች። አይ እናቴ አንቺ እኮ አልገባሽም እሱ ያ ነገር ነው ይላታል። ያ ነገር ደግሞ ምንድነው ትላለች። አረ በቃ ማሚ ጌ ነው ይላታል። ጌ ደግሞ ምንድነው ይላታል። አረ ማሚ ጌ ማለት ያው በቃ ቂጡን ተፉሾ ነው ምናምን። እና ታዲያ እኔ አንተን ያለ ቂጥ ነው እንዴ ላኳለች? ከዛ የሆነ ነገር ልጋብዝሽ ይላታል ማለት ነው። አንተ እባክህ ከበርገር አታልፍም ምናምን ስትለው አረ ማሚ እንደዛ አይደለም ና እሺ ይላል። እንደነንተና እንደነገሌ በራሴ ነው ምኖረው ልክ እንዳመሌ እንደነንተና አልኖርም እንደነገሌ ስለ ፍቅራችን ስትይ ተይ ገለመሌ። እስቲ ልጸልይ ነገር ባይልሽ ነገር ማን ያለው ምንድን ነው? ያመኛል እንዴ? ሆ ቤዛ ግን ፈጣሪ ያለ ብለሽ ታምኛለሽ? አረ ምንድን ነው የምታወሪው? ቤዛ ምንድን ነው የምታስቢው? ፈጣሪ ይቅር በለኝ ፈጣሪ። እረ